ሰላም እንዴት አላችሁ? ይሉያያ ነኝ። ዛሬ በድጋሚ ተመልሻለሁኝ። ስመለስ ካሳንቺስ አካባቢ የሚገኝ +14 እጅግ ዘመናዊ የሆነ ሙሉ በሙሉ የተጠናቀቀ አፓርትመንት ባለ 1 ባለ 2 ባለ 3 መኝታ ዛሬ ገዝታችሁ ነገ የምትገቡበት አፓርትመንት ይዤላችሁ መጥቻለሁ። ይህንን አፓርትመንት በደንብ የማስመለከታችሁና ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁኝ። ይህ እየተመለከታችሁ የምትገኙት +14 መሃል ካሳንቺስ ላይ የሚገኝ ባለ 1 ባለ 2 ባለ 3 መኝታ ከ70 ካሬ ጀምሮ which ሙሉ በሙሉ ክፍያው ሙሉ በሙሉ እንደዚህ ተጠናቆ ነው የምንሸጣቸው። ኪችን ካቢኔት፣ ቁም ሳጥን፣ የባኞ ቤት እቃዎችና ሌሎች ምናልባት አሚኒቲዎችንም ጨምረን ሙሉ በሙሉ አጠናቀን ነው የምንሸጣቸው። መግቢያ ላይ እንዳያችሁት ሰፊ ኮሪደር ነው ያለው። ከቤት ለቤት ያላቸው ርቀት ወይም ደግሞ መሃል ፊት ለፊት ላይ ያላቸው ስፋት በጣም ሰፊ ነው። ምናልባት ከዚህ ቤት ስወጣ መልሼ ማሳያችሁ ይሆናል። ከዛ ውጭ ከ70 ካሬ ከባለ 1 መኝታ ጀምሬ ሙሉ በሙሉ ክፍያ ከ11 ሚሊዮን 200 ሺህ ጀምሮ እየሸጥን ነው የምንገኘው። ቢከራዩ በዶላር የሚከራዩ ጠርቀም ያለ ሪፔይመንት ሪሴል ሊደረጉ የሚችሉ አይነት ቤቶች ናቸው። የካሬ አማራጮች ብዙ አይነት ናቸው ያሉት። ባለ 1 መኝታ 70 ካሬ አለ። ባለ 2 መኝታ 129፣ 135፣ 146 ካሬዎች አማራጮች ይኖራሉ። ባለ 3 መኝታ 163 ካሬ ይኖራል። ስለዚህ ሁሉም ቤቶች በዚህ ደረጃ ነው ያሉት። ኪችን ካቢኔት፣ ቁም ሳጥን፣ የባኞ ቤት እቃዎች፣ ላይቲንግ ሲስተም ሙሉ በሙሉ አጠናቀን ነው የምንሸጣቸው። በፍሎር በጣም ትንሽ ቤቶች ናቸው። ስለዚህ ሲከራዩም ጥራታቸውን የጠበቁ ጥሩ አይነት ዋጋ ጥሩ አይነት መልሰው ቢሸጡም ጥሩ ሊሸጡ የሚችሉ አይነት ቤቶች ናቸው። አፓርትመንቱ የሚገኝበት አካባቢ ደግሞ መሃል ካሳንቺስ ከቦሌ ዓለም አቀፍ ኤርፖርት ያለው ቅርበት የ15 ደቂቃ የመኪና መንገድ ነው። እንደ ራዲሰን ብሉ፣ ሃያት ሪጀንሲ፣ ሂልተን እና ሻራተን ካሉ ትልልቅ ሆቴሎች ደግሞ የ700 ሜትር ራዲየስ ርቀት ነው የሚኖራቸው። ከዛ ውጭ ለኤምባሲዎችና ትልልቅ ለዓለም አቀፍ ትልልቅ ተቋማትን በጣም በቅርብ ርቀት ላይ ላይክ እንደ ኢሲኤ ያሉ ተቋማት 500 ሜትር አካባቢ ቅርበት ነው ያላቸው። ከዛ ውጭ ደህንነቱ የተጠበቀ አካባቢና አስተማማኝ የህዝብ ትራንስፖርት አገልግሎት የሚገኝበት አካባቢ መሃል ካሳንቺስ ነው የሚገኘው። ከወዳጅነት እና ከአንድነት ፓርክ ያለው ቅርበት ደግሞ የ5 ደቂቃ የመኪና መንገድ ነው ያለው። ስለዚህ በጣም ቅርብ ነው። ከምንም በላይ ደግሞ አዲሱ የካሳንቺስ የስፖርት ፓርክ የሚባለው መንግስት እያስገነባው የሚገኘው በጣም ሰፊ ወደ 120 አካባቢ ካሬ ሜትር ስኩዌር ይሸፍናል ተብሎ የሚታሰበው ትልቁ ፓርክ ነው። ኦልሞስት በጣም ሰፊ ቤዝመንት ያለው ጂም አይነት 3 ቤዝመንት ያለው የመኪና ማቆሚያ ከ2000 ያላነሱ መኪናዎችን ባንድ ይይዛል ተብሎ የሚታሰብ በጣም ሰፊ የምድር ቤት ማቆሚያ የመኪና ማቆሚያ ይኖረዋል። ከዛ ውጭ ኳስ ሜዳ፣ የእጅ ኳስ ሜዳ፣ የሜዳ ቴኒስ፣ የልጆች መጫወቻ፣ ባህላዊ ስፖርት መጫወቻ፣ ጂምስ፣ ስፓ፣ ካፌ እና ሬስቶራንቶች እንዲሁም ደግሞ በጣም የተመረጡ የልጆች ብቻ ካፌ እየተገነባበት ኦልሞስት ተጠናቋል። ስትመጡ ታዩታላችሁ። ይሄን ሁሉ ያካተተ ፊት ለፊት ላይ ወይም ደግሞ ከዚህ ሪል ስቴት ደጅ ወይ በር ላይ ደጃፍ ላይ የሚገኝ ፓርክ ነው። ስለዚህ ብዙ አይነት ፖዚቲቭ ነገሮች አሉት ይሄ አፓርትመንት ማለት ነው። እንደምትመለከቱት ደግሞ ኪችን ካቢኔት፣ ቁም ሳጥን ኢምፖርትድ በሆኑ ቻይና ምርቶች ናቸው የተሰሩት። በጣም ሙቀትንና ቅዝቃዜን ሬዚስት ሊያደርጉ የሚችሉ አይነት ማቴሪያሎች ናቸው። ኪችን ካቢኔት፣ ቁም ሳጥን ሙሉ በሙሉ ሁሉም ቤቶች ላይ የተገጠሙት በመገጠምም ላይ ያሉ ቤቶች አሉ። ከዛ ውጭ ይህ ባለ 2 መኝታ ነው። እንደምታዩት በጣም ደስ የሚል ሳሎን ነው ያለው። እዚህ ጋር ሊቪንግ እና ዳይኒንግ እንደምትመለከቱት፣ ከፊት ለፊት ደግሞ በስተግራ ታጥፋችሁ ኪችን አለው። በስተቀኝ በኩል እዚህ ጋር ቤድሩም አለው። 2 መኝታ ነው። አንድ እዚህ ጋር አለ። እንደምታዩት ሰፊ ናቹራል ላይት በደንብ የሚያገኝ ሁሉም ቤቶችን እንግዲህ ያወራሁኝ አይታችሁታል ብዬ ተስፋ አረጋለሁ። ሁሉም ቤቶች ላይት አላቸው። በደንብ ናቹራል ላይት እንደዚህ ማግኘት የሚችሉ ቤቶች ናቸው። ስለዚህ ሰፋ ለቀቅ ያሉ ቤቶች ናቸው። ኮሪደራቸው ሰፊ ነው። ሲሊንጋቸው ከፍ ያለ ነው። ቅድም መግቢያ ላይ እንደነገርኳችሁ 3.2 ሜትር ከፍታ አለው። ይሄ ማለት ደግሞ በጣም ሲሊንጉ ከፍ ያለ ነው። ቤቱ ሲሊንጉ ከፍ ሲል ቤቶቹ ስፋታቸውም ውበታቸውም በደንብ ይወጣልና የጣራ ከፍታ ዘመናዊ ቤቶች ላይ በጣም ወሳኝ ነገር ነው። እዚህ ቤት ላይ የምትመለከቱት
እሱን ነው። በተረፈ በጣም ትልልቅ ብራንድ ያላቸው የፊኒሽንግ ማቴሪያሎችን ተጠቅመናል እዚህ ቤቶች ላይ በአካልም ስትመጡት የምታዩት ይሆናል። ከዛ ውጪ የኪችን ላይ ያለው ቬንቲሌሽን ሲስተም ሙሉ በሙሉ እየተሰራ ነው የሚገኝ ያንዳንዱ ቤቶች ላይ ማለት ነው። ስለዚህ በደንብ ጥራቱን ጠብቆ የተሰሩ ቤቶች ናቸው ማለት ነው። እንደነገርኳችሁ ከባለ 1 መኝታ 70 ካሬ ጀምሮ ከ11.2 ሚሊዮን ጀምሮ ሙሉ በሙሉ ክፍያዎች አሉ። ካርታ አላቸው፣ ዲጂታል ካርታ በእያንዳንዱ ቤቶች የወጣላቸው ዲጂታል ካርታ አላቸው። ስለዚህ በካርታ በካሽም በብድርም መግዛት ትችላላችሁ፣ በባንክ አያይዛችሁ መግዛት ትችላላችሁ። ምርጫችሁ የራሳችሁ ነው። የእያንዳንዱ ቤቶች ግን ኢንዲቪጁዋል ካርታ አላቸው። ስለዚህ ይህንን ቤት በአካል መጣችሁ ብታዩት በጣም ትወዱታላችሁ። ብታከራዩት ጥሩ ደጎስ ያለ ኪራይ ሊከራይ የሚችል አይነት ቤቶች ናቸው ካለበት ሎኬሽን አንጻር። ከዛ ውጭ ከጥራታቸው አንጻርም እንዲሁ ኮንሲደር ብታደርጉ ጥሩ በዶላር የምታከራዩበት ጥሩ ማኔጅመንት ፕሮፐርቲ የሚኖረው አይነት ሪል ስቴት ነው። ስለዚህ መሀል ካሳንቺስ ላይ የሚገኝ ባለ 1 ባለ 2 ባለ 3 መኝታ እያለቀ የሚገኝ ሙሉ በሙሉ በቅርብ ጀምራችሁ እንደዚህ እንደምታዩት እያለቀ እየተጠናቀቀ ስለሆነ በቅርብ ቀን ጀምራችሁ መኖር የምትችሉበት ሙሉ በሙሉ ገዝታችሁ የራሳችሁ ማድረግ የምትችሉት እንደምታዩት ኮሪደሩ ሰፊ ነው። መግቢያ ላይ ቅድም እንደነገርኳችሁ ይህን አይነት ኮሪደር ነው ያለው። ከአንዱ ቤት ወደ አንዱ ቤት ያለው ስፋት መግቢያ ላይ እንዳያችሁት ነው። ይሄ ባለ 2 መኝታ ነው። እዚህ ጋር እንደምታዩት ሰፊ ሳሎን ሊቪንግ እና ዳይኒንግ አለው። ከዛ ውጭ እዚህ ጋር ኪችን ፊት ለፊት አለው። 2 መኝታዎች አሉ። ሁለቱም የየራሳቸው ባዝሩም አላቸው። ላይት የናቹራል ላይት ፊት ለፊት እንደዚህ የሚመስል አይነት እይታ አለው። በጣም ጥሩ ነው። ብትገዙት የምታተርፉበት ብትኖሩበት ደግሞ ደስ የሚል ህይወት የምትፈጽሙ የምትኖሩበት አይነት አካባቢ ነው። ካሳንቺስ ሜን ሮዱ ልክ እንደምታዩት ከሜን ሮዱ ቅርብ ነው። ስለዚህ ይሄን አይነት እይታ ነው ያለው። ከእንዳልኳችሁ ደግሞ ይሄ የሸገር ፓርክ የስፖርት ፓርክ እየተሰራ ያለበት ፊት ለፊት ነው ያለው። ስለዚህ ወጣ ብላችሁ በደንብ የውጭና አየር የምትቃኙበት ብዙ ጊዜያትን የምታሳልፉበት የኤሌክትሪክ ብዙ እንትኖች አሉ፣ ስቴሽኖች አሉ፣ የቻርጂንግ ቦታዎች ማለት ነው። ስለዚህ እዚህ ፊት ለፊት ፓርኪንጉ ለናንተ ትልቅ ግባት ነው ብታከራዩትም ብትኖሩበትም ማለት ነውና ይህን ካሳንቺስ አካባቢ የሚገኝ ባለ 1 ባለ 2 ባለ 3 መኝታ ሙሉ በሙሉ የተጠናቀቁ ቤቶች እንግዲህ እንደምታያቸው እነዚህን ይመስላሉ። ሙሉ በሙሉ ከፍላችሁ የራሳችሁ ማድረግ የምትችሏቸው 100% ኦልሞስት በመጠናቀቅ ላይ የሚገኙ ቤቶች ናቸው። ከታች ላይ ሁሉም ቤቶች ሴራሚክ እና ፖርሲሊን ተጠቅመናል። እንደምትመለከቷቸው የባኞ ቤት እቃዎቹ ደግሞ በጣም ትልልቅ ብራንድ ያላቸው ከአውስትራሊያ የመጡ ቲነር የሚባል የቧንቧ እቃዎች ናቸው ወይም ደግሞ ብራንዶች ናቸው እና ሁሉም ባኞ ቤት እቃዎች ላይ የተገጠሙት እነዚህ አሁን የነገርኳችሁ አይነት ብራንዶች ናቸው። ሁሉም ቤቶች ላይ የተጠቀምናቸው። ስለዚህ ብትኖሩበት ወርዝ የሚያደርግ ቤት ነው። ብታከራዩትን በተመሳሳይ ደጎስ ያለ ሳንቲም የምታገኙበት ነው። ከዛ በተረፈ ደግሞ አከፋፈሉን በተመለከተ አከፋፈሉ ሙሉ በሙሉ የተጠናቀቀ ነው። እንደነገርኳችሁ ትንሽ ነው የሚቀረው። የከርሰ ምድር ውሃ ይኖረዋል። 24 ሰዓት ጥበቃ አገልግሎት ይኖረዋል። የአዳራሽ ከላይ 14ኛው ላይ ቴራስ ነው ሙሉ በሙሉ እና ከላይ አዳራሽ ይኖረዋል። የመጽሐፍ ማንበቢያ፣ የልጆች መጫወቻ ምናምን ከላይ ቴራስ ላይም በተመሳሳይ ያካተተ ነው የሚኖረው። 2 አሳንሰሮች ይኖሩታል። ይሄ ኮሪደሩ ነው እንደምትመለከቱት 2 አሳንሰሮች ይኖሩታል። ከዛ ውጭ ኢንተርኮም ላይ ያንዳንዱ ቤት ይኖረዋል። ደህንነትን በተመለከተ ደግሞ በእያንዳንዱ ኮሪደር እና የቤቶቹ መግቢያ ውጭ ላይ እንዲሁም ደግሞ በተቃራኒ በመኪና መግቢያ ላይ ሁሉም ላይ የካሜራ የተገጠመ ነው የሚገኘው። አሁንም ኦልሞስት ሙሉ ተገጥሞ ነው የሚገኘው። ከዛ ውጭ የመኪና ባትሪ which ቻርጂንግ ታች ቤዝመንት 3 ቤዝመንት አለው። ለእያንዳንዱ ቤት ሪዘርቭድ የሆነ ፓርኪንግ ቦታ የሚሰጠው ነው የሚሆነው። ስለዚህ ብዙ አይነት አሚኒቲዎችንም ያሟላ ነው ያለው እዚህ ቤት ላይ። ስለዚህ ይህ ቤት እንደነገርኳችሁ በዚህ ደረጃ ነው ያለው። በአከፋፈሉን በተመለከተ መጀመሪያ ስትከፍሉ 30% ዳውን ማድረግ ይጠበቅባችኋል ሚኒመም።
ካርታ አላቸው እያንዳንዱ ቤቶች። ስለዚህ 30% ቅድመ ክፍያ መክፈል ይጠበቅባቸዋል። ከ11 ሚሊዮን ለምሳሌ ኦልሞስት ወደ 3.4 አካባቢ ሚሊዮን ቀድማችሁ መክፈል ይጠበቅባችኋል። ቀሪውን የተወሰነ ጊዜ ይሰጣችኋል። እሱን ከፍላችሁ እንደጨረሳችሁ ቤቱን መቀበል መረከብ ትችላላችሁ። የተወሰነ ጊዜ ማጠብቁ ከሆነ ደግሞ ቤቱን ሙሉ በሙሉ ከፍላችሁም ባጭር ጊዜ ቤቱን መቀበል መረከብ ትችላላችሁ። ሙሉ በሙሉ ለመኖር ሬዲ የሆነ የተወሰነ ጊዜ ነው የሚጠብቀው። ከዛ ውጭ ባንክ ብድርን በተመለከተ ደግሞ እያንዳንዱ ቤቶች ካርታ አላቸው። ስለዚህ ብድር መውሰድ ለምትፈልጉ ደግሞ ሬዲ የሆነ ካርታ ዲጂታል የሆነ ካርታ አላቸው ማለት ነው። ስለዚህ ሙሉ በሙሉ የተጠናቀቀ ካሳንቺስ ከተማ መሃል ሴንተር ላይ የሚገኝ ይህንን አፓርትመንት እንደዚህ ያሳዩአችሁ። በቀጣይ ሌላ ቤቶችን የሚጀላችሁ መጣለው። ለመግዛት ሐሳብ ፍላጎት ካላችሁ በ0946240037 በቴሌግራም ዋትስአፕ ኢንስታግራም እና ኢሞ ላይ ብትጽፉልኝ በደንብ ይደርሰኛል። አስተያየታችሁንም እዛ ጋር ብትለግሱኝ መስተካከሉ ነገሮችንም እንዲሁ የማስተካከል ይሆናል። ይህንን ቤቶችን ግን ሪዘርቭ ለማድረግ ወይም ደግሞ ሳይት ቪዚት ለማድረግ ሐሳብ ፍላጎት ካላችሁ እና ሌሎች አማራጭ የሪል ስቴት ቤቶችንም በተመሳሳይ እዚሁ ካሳንቺስ አካባቢም ወደ ቦሌ ወጣ ያሉ ቤቶችንም በዛኛው በለቡ ሳይድም በአያት ሳይድም ሁሉንም የማስመለከታችሁ ነው የሚሆነው። ለመግዛት ሐሳብ ፍላጎት አፓርትመንት ካላችሁ እንዳልኳችሁ ደውሉልኝ። በቀጣይ እዚሁ ካሳንቺስ አካባቢ ሌላ ሙሉ በሙሉ አሁንም ያለቀ አፓርትመንቶችን ይዤላችሁ መጣለሁኝ። ለዛሬ ይህንን ቤት እንደዚህ አሳዩአችሁ። በቀጣይ ሌላ የግለሰብ ቤቶችንም የሪል ስቴት ቤቶችንም እየፈለኩ ለእናንተ ይሆናል ይበጃል ብዬ የማስባቸውን ይዤላችሁ እመጣለሁኝ። የግለሰብ ቤቶችንም ለመግዛት ሐሳብ ፍላጎት ካላችሁ እንደዚሁ ደውሉልኝ። እኔ 24 ሰዓት ሙሉ በሙሉ እናንተን የማስተናግድ ይሆናል። በቀጣይ እስከምንገናኝ ድረስ ይሉያ ነበርኩኝ። ሰላም